ኢራንን ምርር አድርገው ይጠሏታል። ከትናንት ጀምረው አዲስ ውጊያ ከፍተውባታል። የጥላቻቸው ምንጭ ለአይሁዳዊነት ለእስራኤልነት ካላቸው ፍቅር የሚመነጭ አባት ያወረሱት የይጠሉናል ሰበብ ነው ይላሉ። ዘርዘር አድርገን እንገልጸዋለን። አስተዳደጋቸው ለአርበኝነታቸው አበርክቶው ብዙ ነው። አገራቸውን ሲወዱ የምራቸውን ነው። አሜሪካ በሚማሩበት ወቅት እስራኤል ተወረረች ሲባሉ በአስራዎቹ የመጨረሻ ዕድሜ ላይ ሆነው የኮሌጅ ትምህርታቸውን አቋርጠው ስለ እስራኤል ብለው ሊሞቱ ጠመንጃ አንግተው ጦር ግንባር ተገኝተዋል። ኔታንያሁ ከሐማስና ፍልስጤም ጋር ከኢራንና ከመካከለኛው ምስራቅ ታጣቂዎች ጋር ላለፉት 20 ዓመታት ያልተታኮሱበት ዓመት ቢፈለግ መገኘቱም እንጃ። ማይ ፕሮሚስ ላንድ የሚለውን መጽሐፍ ያስነበበው አሪ ሻቪት የቢቢ ህልም እንደ ዊንስተን ቸርችል ነው ይላል። ቸርችል የአይሁድ ጠላት የሆነውን ናዚን ዝም እንዳደረጉት ሁሉ የእስራኤል ጠላት የሆነችውን ኢራንን ጸጥ ማድረግ፣ የኢራንን የኒውክለር ትጥቅ እስላማዊ ኒውክለር ይሉታል። He wants to be the Winston Churchill who stops the new evil power, Iran. አሁን ወደ ምንጩ እንመለስ። ከ70 ዓመታት በፊት ወደ ነበረ ታሪክ በምድረ እስራኤል ጥቅምት 21 1949 እንደ አውሮፓውያን አቆጣጠር ከተወለዱ ሕፃናት መካከል ከእናት ሴጋልና ከአባት ቤንዚዮን የተገኘው ለወላጆቹም ሁለተኛው የሆነው ልጅ አንዱ ሆነ። ስሙንም ቤንያሚን አሉት። በሂብሩ ቋንቋ ተናጋሪዎች ልማድ በቢ አልፋቤት ስማቸው የሚጀምረን ሰዎች ቢቢ ብሎ መጥራት የተለመደ ነውና የቤት ስሙም ይሄው ሆነ። ቤንያሚን አባቱ የታሪክ መምህር ናቸው። እምነታቸውና አስተምህሯቸው ሁሉ ከአይሁድና ሴማዊነት ጋር የተገናኘም ነበር። ዓለም በጸረ አይሁድነት ላይ የቆመም ይመስላቸው ነበር። ምርምራቸውም ዓለም ጸረ ሴማዊ የሆነበትን ነገር ማጥናት ላይ ያተኮረ ነበር። ስራቸውን ለመቀጠል ወደ አሜሪካ ሲመለሱ ሁለቱን ልጆቻቸውን ቤንያሚንንና ዮናታንን ይዘው ወደ ፊላደልፊያ ቀኑ። ዮናታን ዕድሜው ለአቅመ ውትድርና ሲደርስ ወደ እስራኤል ተመልሶ መከላከያውን ተቀላቀለ። አባት እስራኤልን ትተው የሄዱት በአካል እንጂ በመንፈስ አልነበረምና በአሜሪካም ሆነው ኑሯቸው ስለ እስራኤልና ይሁዳዊነት መመራመር ነበር። ለታዳጊው ልጃቸው አበክረው የሚነግሩትም ይህንኑ ነው። እስራኤልን የምትጠብቋት እናንተ ናችሁ፣ ዓለም ሁሉ ይጠላናል ይሉታል። ከዚያን ጊዜ ጀምሮም እስራኤልን ከጠላቶቿ የመጠበቅ አይሁድን የመከላከል ኃላፊነት የወደቀበት አድርጎ ይመለከት ዘንድ ሆነ። ይህ እምነቱም አብሮ አደጉ ሆነ። The Prime Minister has a messianic notion of himself as a person called to save the Jewish people. ቤንያሚን ከአባቱ የሚሰማው ነገር ሁሉ ለእስራኤል እጅግ አስፈላጊ ሰው መሆኑን እንዲገነዘብ አደረጉት። ዓለም ሁሉ ይጠላናል፣ አረብ ሁሉ ሊያጠፋን ይፈልጋል የሚለውን የአባቱን አስተምህሮ በተግባር ሲፈጸም በ1967 ቁጭ ብሎ ተመለከተው። የግብፅ የሶሪያና የዮርዳኖስ ታንኮች እስራኤልን ከበቧት። የላውንቸር አረሮች ወደ ምድረ አይሁድ ይዘንቡ ጀመር። አረብ ሁሉ ሊያጠፋን ምኞት አለው የሚለው የአባቱ መልእክት እውን